የእጃችን መጠን 70% የሚይዘው ጡንቻ ትራይሴፕስ ጡንቻ ነው። ግን ከነዚህ 3 ስህተቶችን አንዱ የምንሰራ ከሆነ የትራይሴፕስ እድገትም ይቀንሳል። ግን ጡንቻዎቻችን እንዴት በተሻለ ሁኔታ ለመገንባትም ወይም የስልጠና ፕሮግራማችን እንዴት መገንባት የምንችልበት የሚያስተምረን መጽሐፍና የሚያጠቃልል መጽሐፍም አለኝ። ፍላጎትም ካላችሁ በቴሌግራም ወይም ኢንቦክስም አውሩኝ። ሊንኩ ፕሮፋይል ላይ አለ። የመጀመሪያው ስህተት በእንቅስቃሴ ጊዜ ክርናችንን ማንቀሳቀስ ነው። ብዙ ጀማሪዎች ክርናቸው ወደፊትና ወደ ኋላ ያንቀሳቅሱታል። ይሄም ጡንቻው በተሻለ ሁኔታ አያድግም። ሁለተኛው ስህተት ደግሞ አንድ እንቅስቃሴ ብቻ መስራት ነው። ትራይሴፕስ 3 የጡንቻ ክፍሎችም አሉት። አንድ እንቅስቃሴ ብቻ መስራት ሙሉን ጡንቻ እንዳይሰራ ያደርጋል። ሶስተኛው ስህተት ግልጽ የሆነ የስልጠና ፕሮግራም አለመኖር ነው። አንድ ጀማሪ ወደ ጂም ሲገባ ደስ ያለውን እንቅስቃሴ ይመርጣል። ይሄም ፕሮግሬሲቭ ኦቨርሎድን ለመተግበርም ይከብዳል። የተወሰነ እንቅስቃሴዎችን መርጠን በየጊዜው ማሻሻል ይኖርብናል። ጡንቻዎቻችን ለመገንባትም ፍላጎትም ካለን ይህ መጽሐፍ በጣም ጠቃሚ ነው። ፍላጎትም ካላችሁ የቴሌግራም ሊንኩም ፕሮፋይል አለ። ከተመቻችሁ ላይክ እና ፎሎ ማድረጋችሁን አትርሱ።